ስፖርት ልሰራ ነው አሁን። ወገቤን ደገፍ አድርጌ ሰሪ ያለባቸው እስኪ አምሮብሻል ደግሞ ሁልጊዜ ስለ ያማረብኝ እኮ ነኝ። እናንተ እንደዚህ ብላችሁ ነው ሁሌ ያማረብሽ ነሽ እናስ ተባረኩ እስኪ ማሮቼ ታብታብ አድርጉ። ይቺን እንቅጣት እንደው አይታችሁ ማለት ነው። ቁጭ በሉና ይሁን እቀጣታለሁ እያልኳችሁ ነው። ስጡኝና ዛሬ ቅጥቅጥ አድርገው ነው የቀጡኝ ብታይ። ማን የቀጣሽ? ታብታብ አድርጉ እስኪ የሆነ በዜሮ ታውጡኝ ነው የሆነች ልጅ ማለት ነው። ቅጥቅጥ አድርጋ ነው የቀጣኝ። ሲ በጣም እንዴ ለሊት አይቼሽ ነበር። ታብታብ አድርጉ እስኪ። አዎ አይቼሽ ነበር። አዎ በጊዜ ነው የገባሁት። ከዛ ልጆቹ ቅጥቅጥ አድርገው ታብታብ አድርጉ እንቅጣት እስኪ። በዜሮ አታውጡኝ እስኪ። ቅጥቅጥ አድርገው ነው ያሱት። እንቅጣ ምንድነው የምትቀጭኝ? ሼር ካደረግሽ ለሰዎች ሼር አድርጊ። እኔም ለነገሩ ሰው የለኝም። ምን ተቀጣሽላት? ወይኔ ያልተቀጣሁት ነገር የለም። ገና አሁን ነጋ። ገና አሁን ሰውና ምድሩ መተያየት ጀመረ። እሰይ ትገርገሻለሽ። ምን ማለት ነው? እሰይ ደጋርገሻለሽ ማለት እኔ ስለተቀጣው ደስ አለሽ? ላትቀጭ ነው እንዴ? እኔ አሁን ሸራ አድርጌለታለሁ። ሰውየውን አግኝቼው ከሰጠኝ ሙንኪን አረ ታዋርጉ አላለችም። ሰውየውን ሸራ አድርጌለታለሁ። ኤብሶን ታብታብ አድርጉን። ነይ ታዋርጉ እስኪ። እንቅልፍ የመጣሽ እንዴ? ኤብሶን ነይ ቶሎ። ምን አይችሻል ነበር ነው ሸበከያን ቸወካሽ ስክሪን አገሄደን። ነይ ግቢ ማሬ ታባርግ እስኪ። ነይ ገዶ ይች ልጅ ሆነኛል። ነይ ግቢ። ገስት ላይክና ታብታብ አድርጊ። እንኳን ደህና መጣሽ፣ እንኳን ደህና ቆየሽ ማሬ። ዋ ምንድነው እሱ? ወበዚህን እንቅልፌ ማጥፋት አለብኝ። አዎ ይሄን እንቅልፌን ማጥፋት አለብኝ። ስማም ምንድነው? እመቷ እንዴ ልትበለኝ ነው እንዴ? ዘፈን ከዛ ጌም ላክልኝ። ጌሙንን አርቀበለው ስል ወጥቶ ሄደ። ጥርንት ኮተታ መጀመሪያ ሰላምታ ነው የሚቀርበው ከጌም በፊት። መጀመሪያ ሰላምታ ላይ ምን አደረገ? ላከልኝ ገስት። ይሄ ቦታ አልናፈቃችሁም እናንተ? እኔ እኮ
እናንተ ባይናፍቃችሁ እኔ ይናፍቃቸዋል ብዬ አስብላችኋለሁ። ቤተሰቦቼ ፋሚሊዎቼ እኮ ያ ቦታ ይናፍቃቸዋል ብዬ እኔ አስብላችኋለሁ። ታያችኋለሁ አይደለ? አሁን እንቅልፌ የሚጠፋ ስፖርት እሰራለሁ። እንቅልፌ መጥፋት አለበት። የምር እንቅልፌ መጥፋት አለበት። የምትችሉ ሰዎች ታብታብ አድርጉ። አይ ላሸንዳ እንደዚህ አይነት ቀሚስ የምትፈልጉ ይሁት አሁን ይሄ ላሸንዳ እንዲሁም ካሸንዳም በኋላ ደግሞ እንደኔ ለብሳችሁት ቦርት የዝሉስ አሁን ይሄን ትናንትና እንደለበስኩት ቤተክርስቲያን ሲሄድ ልገልጦ ነው ለሴን የምር ግን ያምራል። እንደዚህ አይነት ቀሚስ የምትፈልጉ በመቶ ብር 3 ነው። እሱን ለብሳችሁ ሸገና ቶሎ ያምራል። ግን ትንሽ የሚያስጠላው ይሁት እዚህ ጋር እንትን ያስመስላል። ይሁት አሁን እኔ አሁን እርጉዝ ነው የሚያስመስለኝ። እዚህ ጋር የሚያስጠላው ይሄ ቀሚስ ይሄ ብቻ። እዚህ ጋር ቅርጽ አያሳምርም። ይሄ የራስሽ የተጎተጎተው ልጅ የሚመስለው አጥፊ ነው እንጂ ሌላ ቦታው ላይ ያምራል። ስፋቱ ምናምን ደስ ይላል። ከዛ ደግሞ ከለሩም ያምራል። ግን ችግሩ እዚህ ጋር እዩት። ስፋቱ ነው እኔ እኮ ልብስ ብሸጥ ይሻለኝ ነበር። ይሄ ትፈልጉ እንዲያርጋችሁ ትለብሳላችሁ።